ሰዎች ከመሞታቸው በፊት የሚቆጩባቸው 7 ነገሮች። ሰላም ጓደኞቼ፣ ዛሬ የምናወራው ርዕስ ምናልባት እስከዛሬ በቻናላችን ካየናቸው ርዕሶች ሁሉ ትንሽ ከበድ ሊል ይችላል። ግን አንድ እውነት ልንገራችሁ፣ ለህይወታችሁ ትልቁን መመሪያና ለውጥ ሊያመጣ የሚችለው በትክክል ይሄው ርዕስ ነው። እስቲ ቪዲዮን ከመቀጠላችን በፊት አንድ ነገር አብረን እናስብ። ለአንድ ደቂቃ ያህል አይኖቻችሁን ጨፍኑና ይህን ጥያቄ ለራሳችሁ ጠይቁ። ዛሬ የህይወታችሁ የመጨረሻ ቀን ቢሆን፣ ዛሬ ማታ ይህን ዓለም የምትሰናበቱት ቢሆን፣ ወደ ኋላ መለስ ብላችሁ ስታዩ በእውነት ምን ያስደስታችኋል? ምንስ ምን ነው ይሄን ባላደረግኩ ብላችሁ ያስቆጫችኋል? ብዙዎቻችን ወጣት ስለሆንን ሞት የሚለው ቃል ለኛ በጣም ሩቅ ይመስለናል። ገና 50፣ 60 ወይም 70 ዓመት ያለን ይመስለናል። ስለዚህ ዛሬን እንደዋዛ እናባክናለን። ነገር ግን በሆስፒታሎች ውስጥ ህይወታቸውን ጨርሰው የመጨረሻው ሰዓት ላይ የደረሱ ሰዎችን የሚረዱ ብሮኒ ዌር የተባሉ ነርሶች ያጠኑት አንድ ትልቅና መራራ ትምህርት አለ። የሚገርመው ነገር ሰዎች በመጨረሻ ሰዓት የሚቆጩት ምነው ብዙ ብር ባልሰራው ወይም ምነው ትልቅ ስልጣን ባልያዝኩ ብለው አይደለም። እኛ አሁን ላይ ትልቅ ነገር ብለን ሌሊትንና ቀንን የምንጨነቅባቸው እንቅልፍ የሚነሱንና የምንታገላቸው ብዙ ነገሮች በሞት አፋፍ ላይ ሲቆም ግን ትርጉም አልባ ይሆናሉ። በዚህ ቪዲዮ ውስጥ ሰዎች ከመሞታቸው በፊት በብዛት የሚቆጩባቸውን 7 ዋና ዋና ነገሮችን እናያለን። ይህን ቪዲዮ እንድታዩት የፈለኩት እንድትፈሩ ወይም እንድትጨነቁ አይደለም። ይልቁንም ቁጭት የሌለበት ህይወት ምን እንደሚመስል እንድትረዱ፣ ገና ጉልበትና ጊዜው እያላችሁ ህይወታችሁን በትክክለኛ መስመር እንድትመሩ ነው። ምናልባት ከነዚህ 7 ነጥቦች ውስጥ አንዱ ዛሬ እናንተ የምትሰሩት ስህተት ሊሆን ይችላል። ያን ስህተት ዛሬ ካላረማችሁት ከ50 ዓመት በኋላ ምን ነው የሚለው ቃል የህይወታችሁ ማጠቃለያ ሊሆን ይችላል። አንደኛ፣ ለሌሎች ሰዎች ፍላጎት መኖር። የመጀመሪያውና በብዛት የሚጠቀሰው ቁጭት የራሴን ህይወት ለመኖር ድፍረት ቢኖረኝ ኖሮ የሚለው ነው። ብዙ ሰዎች ህይወታቸውን የሚጨርሱት ጭንብል አድርገው ነው። የቤተሰቦቻቸውን ኩራት፣ የጓደኞቻቸውን አድናቆትና የህብረተሰቡን ተቀባይነት ለማግኘት ሲሉ የራሳቸውን ጥሪ ይዘነጋሉ። መጨረሻ ላይ ግን ያንተን ህይወት ማንም አይኖርልህም። ለምሳሌ ምናልባት አንተ በውስጥህ የጥበብ ሰው መሆን ትፈልግ ይሆናል። ነገር ግን ቤተሰቦች ዶክተር ካልሆንክ አንቀበልህም ስላሉ ብቻ 8 ዓመት ህክምና ትማራለህ። ስራውን ስትጀምር ገንዘብ ይኖርሃል፣ ክብር ይኖርሃል፣ ግን በውስጥህ ደስተኛ አይደለህም። 40 ዓመት ሙሉ ሌላ ሰው ለመሆን ትደክማለህ። ዛሬን የምትወስነው ውሳኔ፣ የምትማረው ትምህርት፣ ያገባኸው ሰው፣ የምታገቢው ሰው፣ የምትሰራው ስራ፣ ወደፊት የምትሰሪው ስራ ለራስህ ነው ወይስ ለሰው? ሰዎች በአንተ ደስ እንዲላቸው ብለህ የራስህን ህልም ከቀበርክ መጨረሻ ላይ የምትቀበረው ካልኖርከው ህልም ጋር ነው። ሁለተኛ፣ ከመጠን በላይ መስራት። ይህ ቁጭት በተለይ በወንዶች ላይ ጎልቶ ይታያል። ስኬታማ ለመሆን፣ ትልቅ ቤት ለመስራት ወይም ቁጥሮችን ለማሳደግ በምናደርገው ሩጫ ውስጥ ትልቁን ሀብታችን ጊዜን እንሰዋለን። ስራ አስፈላጊ ነው፣ ግን ደግሞ ስራ ህይወት አይደለም። ለምሳሌ ልጆችህ አባዬ እማዬ አጫውቶኝ ሲሉ አንተ ስራ ላይ ነኝ ትላለህ። ስልክህ ላይ 24 ሰዓት ኖቲፊኬሽን ትጠባበቃለህ። ነገር ግን ከጎን ያለው የትዳር አጋርህን የአይን ውስጥ ፍላጎት አታይም። አንድ ቀን ስራው ሲያልቅ ወይም ጡረታ ስትወጣ ልጆችህ አድገውና ርቀው ታገኛቸዋለህ። በሞት አፋፍ ላይ ያለ ሰው ምነው ብዙ ሰዓት ቢሮ በቆየሁ አይልም። ይልቁንም ምነው ከምወዳቸው ሰዎች ጋር በኖርኩ፣ ፀሐይ መውጣቷን ባየሁ ነው የሚለው። ሶስተኛ፣ ስሜትን የመግለጽ ድፍረት ማጣት። ሰላም ለመፍጠር ወይም ሰዎችን ላለማስቀየም ስንል ብዙ ስሜቶችን እንውጣለን። ቂም የምንለው ነገር የሚፈጠረው ያልተነገሩ ስሜቶች ሲከማቹ ነው። ይህ ጭቆና ደግሞ መጨረሻ ላይ እንደ ደም ግፊት ወይም እንደ ጭንቀት ሆኖ በጤናችን ላይ ይመጣል። ለምሳሌ ለአንድ ሰው ያለህን ጥልቅ ፍቅር ሳትነግረው ቀርተ ያ ሰው ከሌላ ጋር ትዳር ሲመሰርት ቆመታ ያለ ወይም አንድ ሰው እየበደለ ዝም ስትለው ያ ሰው መበደሉን ይቀጥላል። አንተ ግን በውስጥ እየተቃጠልክ ትኖራለህ። ዛሬውኑ ለምትወዱት ሰው እወድሻለሁ፣ እወድሃለሁ በሉ። ለሚጎዷችሁም ሰው ቢሆን ይሄ ድርጊትህ ይሰማኛል፣ አቁም በማለት ድፍረት ይኖራችሁ። መናገር ነፃ ያወጣል። አራተኛ፣ ከጓደኛችሁ ጋር ያለውን ግንኙነት ማቋረጥ። ህይወት ስታጣድፈን ትክክለኛ ጓደኞቻችንን ፎር ግራንትድ ወይም እንደማይጠፉ አድርገን እንወስዳቸዋለን። በኋላ እደውልልሃለሁ እያልን ሳምንታት፣ ዓመታት ይሆኑናል። ነገር ግን በመጨረሻው ሰዓት ሰዎች የሚፈልጉት ዝናቸውን ሳይሆን አብረዋቸው የሳቁንና የሚያውቋቸውን ሰዎች ነው። ለምሳሌ የድሮ የሰፈር ጓደኛ ደውሎ እንገናኝ ሲል ስራ በዝቶብኛል ትላለህ። በምትኩ በፌስቡክ ለማታውቃቸው 1000 ሰዎች ጊዜ ትሰጣለህ። አንድ ቀን ያ እውነተኛ ጓደኛ ሲታመም ወይም ሲሞት የዛኔ ትርጉም አልባ በሆኑ ነገሮች ጊዜ እንደባከነ ይገባሃል። ሶሻል ሚዲያ ላይ 5000 ጓደኛ ከመኖርህ በችግር ጊዜ ቤት መጥቶ የሚያጽናና 2 እውነተኛ ጓደኛ ይበልጥብሃል። ግንኙነቱን ተንከባከቡ። 5ኛ፣ ራስን ለደስታ ለመፍቀድ። ብዙ ሰው ደስታ የሚመጣ ነገር ይመስለዋል፣ ግን ደስታ ውሳኔ ነው። በልምድና በባህል ታስረን ሰው ምን ይለኛል ብለን ወይም ለውጥን ፈርተን ደስተኛ ባልሆንበት ስራና ግንኙነት ውስጥ እንቀራለን። ለምሳሌ ሁል ጊዜ ነገ ደስተኛ ሆናለሁ ትላለህ። ዲግሪን ሲይዝ፣ ትዳር ስመሰርት፣ ቤት ስሰራ ትላለህ። ነገር ግን ደስታ መድረሻ ሳትሆን ጉዞ ነበረች።
ደስታ የነበረው በየቀኑ የምታገኘው ትንሽ ሳቅ፣ የምትጠጣው ቡና፣ ከጓደኛ ጋር የምታሳልፈው ጊዜ ላይ ነበር። ሳቅና መዝናናት የቅንጦት አይደለም። ራስህን ለደስታ መፍቀድ ትልቅ መንፈሳዊ ድፍረት ነው። 6ኛ ሌሎችን ከመፍራት የተነሳ አደጋ ለመውሰድ። ይህ በተለይ ወጣቶች ላይ ትልቁ በሽታ ነው። የሰዎችን ትችት በመፍራት ብቻ የራስን የዩቲዩብ ቻናል ሳትከፍት፣ የፈለግከውን ልብስ ሳትለብስ ወይም የፈለግከውን ሀሳብ ሳትናገር ትቀራለህ። ለምሳሌ አንድ ድንቅ የንግድ ሀሳብ ኖሮ ሰው ቢስቅብኝስ ብለ ትተኸው ከ2 ዓመት በኋላ ሌላ ሰው ያንተን ሀሳብ ሰርቶትና ስኬታማ ሆኖ ስታይ የሚሰማ የውስጥ ስብራት የማይጠገን ይሆናል። ሰዎች ዛሬ ያወሩብሃል፣ ነገር ግን የራሳቸው ኑሮ ይይዛቸዋል። አንተ ግን ካልሞከርከው ነገር ጋር ለዘላለም በቁጭት ትኖራለህ። አደጋ ውሰድ። 7ኛ ለጤና ትኩረት አለመስጠት። በወጣትነት ጊዜ ጉልበት ስላለ ጤና ዘላቂ ይመስለናል። ሱስ፣ እንቅልፍ ማጣትና የተሳሳተ አመጋገብ ዛሬ ላይ አይታወቁም። ነገር ግን መጨረሻ ላይ ዓለምን የምታይበትና የምትደሰትበት ብቸኛው መሳሪያ አካልህ ነው። ለምሳሌ ዛሬ በሱስ የምታሳልፈው ጊዜ ወይም በምሽት እንቅልፍ አጥተህ የምታባክነው ሰዓት በ50ዎቹ ዕድሜ ላይ አልጋ ላይ ሲያስቀርህ ትልቅ ቁጭት ይፈጥርብሃል። ጤና ከሌለህ ሌሎች 6 ቁጭቶች ቢስተካከሉ እንኳን ልትጠቀምባቸው አትችልም። ሰውነትህን አክብር። እነዚህ 7 ነጥቦች ዛሬ በእጃችሁ አሉ። ገና አልሞታችሁም። ገና እድሜ ያላችሁ። ዛሬውኑ ውሳኔ ማስተካከል ትችላላችሁ። ስራችሁን ከቤተሰባችሁ ለዩ። ስሜታችሁን በግልጽ ተናገሩ። ለራሳችሁ ደስታ ቦታ ስጡ። ከመሞታችን በፊት መቆጨታችን አይቀርም፣ ግን ትልቅ ቁጭት እንዳይሆንብን ዛሬ እንስራ። ከነዚህ 7 ነጥቦች ውስጥ እናንተን ይበልጥ የነካችሁ የትኛው ነው? ከዛሬ ጀምሮ ምን ለመቀየርስ ወሰናችሁ? ኮሜንት ላይ ጻፉልኝ። ቪዲዮ ለጓደኛዬ ይጠቅማል ካላችሁ ሼር አድርጉት። ሰብስክራይብ ማድረጋችሁንም እንዳረሱ። በሚቀጥለው ቪዲዮ እስክንገናኝ ህይወትን ያለ ቁጭት ኑሯት። ሰላም ቆዩ።